እኔ ከኔ አትጠብቀው ይሄንን ጥያቄ ለምን መሰለህ ምን ኖሮኝ ነው እዚህ የደረስኩት ምን ኖሮኝ ነው እነሱን ያመጣሁት እኮ ስለዚህ እኔ ጥያቄ ሌላ ነው የሚሆነው ምንድነው እስኪ አሁን እኔ አሁን ሽማግሌ በሱ በኩል መጣው ለምን አይደለም እሱ መጥቶ ሲያገባ እኮ ልጄን ብቻ አይደለም የሚያገባው ኧረ እንላቀቅም እኛንም ጭምር እኮ ስለዚህ አሃ ለኢትዮጵያ እንዴ ጎበዝ ሲሪየስ እኮ ነው ጋብቻ እኮ ሲሪየስ ነው እዴ ጋብቻ ምን ነካችሁ ለምንድን ነው ሽማግሌ ምንለካ እንዴ ሽማግሌ እኮ ሲመጣ እንዴት ነው ወዳታለሁ አፈቅራታለሁ ከዛስ መልስ ያለው እንዴት ነው ጉዳዩ አሃ ይውደድ ያፍቅር ትክክል እሱ መብቱ ብቻ አይደለም ግዴታውም ጭምር ነው አይደለ ከዛ ውጪ ደግሞ ያለው እንዴት ነው እኛስ አሃ አንዳንድ ጊዜ እኮ አማች መሆን በግም እንትኗም ሐሳብ አለበት እንደገና ሪስፔክት አንዳንድ እንኳን አይደለም ላማች አንተ ተው እንጂ ሰይፍ ስልክ ጧት በዓል አው መስቀል ትላንት እንኳን አደረሰ የሚለው ትልልቅ እንዴታው እንኳን አደረሰ ጋሽና ስለዚህ ሻለቃ የኃይሌ የልጁ ባል መሆን እነዚህን ሁሉ የተለመዱ ኢትዮጵያዊ ባህሎችን ተጠብቆ ማድረግ አለበት እንዴ ካልሆነማ እንዴት ነው ኧረ እንዴት ነው ጎበዝ ኧረ እንደ ፈረንጅ እንዳይገጥም በለኝ